ለዚህ ቤት ዛሬ አምሮለታል። የፈረሰው ትዳር ዳግም ተቃንቷል። የተበተነው ቤተሰብ ተሰብስቧል። የልጆች የመኖር ተስፋ እንደገና ለምልሟል። ወዳጅ ቤተሰብ ከቅርብም ከሩቅም ለምስጋና እዚህ ተገኝቷል። ነገሩ እንዲህ ነው። ወይዘሮ አማረች አጥሬና አቶ ጩባሮ ቦምባ ትዳር መስርተው ሁለት ሴት ልጆችን ወልደው ኑሮን እየገፉ ሳሉ በተፈጠረ ግጭት ባለቤቷ እስር ቤት፣ ሚስት ደግሞ በምሬት ኑሮን ለማሸነፍ ወደ ሰው ሀገር ትሰደዳለች። በመሃል ህይወት ለሁለትና የሶስት ዓመት ጨቅላ ህፃናት እጅግ ከባድ ሆነ። አባት ከእስር ተፈቶ ባልተመቻቸ ሁኔታ ውስጥ ህፃናትን ማሳደግ ጀመረ። የእናት አንጀት ነውና እናትም አረብ ሀገር ሆና ለልጆቿ ማሳደጊያ ገንዘብ መላክ ጀምራ ነበር። ነገር ግን በመሃል ነገሮች እየከፉ ሲሄዱ ገንዘብ መላክ አቆማ በስደት ሀገር ድምጿን አጥፍታ ኑሮዋን ትቀጥላለች። አማረች በሰው ሀገር ለ7 ዓመታት ጥራግራ አዲስ አበባና ጨንቻ ከተማ የገነባቻቸው ቤቶች ህገወጥ ናቸው በሚል ፈረሱ። ለአማረች ህይወት እጅግ መራር ሆነች። ወይ ከትዳሯ ወይም ከገንዘቧ አልሆነች። ሁሉም ነገር ጨለማ ሆነ። አማረች ከገጠማት ከባድ የህይወት ፈተና የተነሳ ህይወቷን ለማጥፋት ደጋግማ ሞክራ ነበር። በተመሳሳይ ህይወት ዳገት የሆነበት ባለቤቷም ራሱን ለማጥፋት ወስኖ ነበር። ዛሬ ላይ አማረችም ከስደት ሀገር በሰላም ለሀገሯ በቅታለች። በእነዚህ ሁሉ አስከፊ ዘመናት ለዚህ ቤት የእግዚአብሔር ምሕረትና ቸርነት ገኖ ለ12 ዓመታት ተለያይተው የነበሩ ባልና ሚስት ዳግም ተገናኝተዋል። ታዲያ ይህ ቤተሰብ ዛሬ እግዚአብሔርን እያመሰገነ ይገኛል። ቤተ ክርስቲያን፣ ቤተሰብና ወዳጅ ዘመድ ለዚህ ቤት ታላቅ ምሕረት ሆኗልና እግዚአብሔርን አብልጦ አመስግነዋል። እግዚአብሔር ትልቅ ነው። ያኖረን እግዚአብሔር ነው። እኛ እውነት ሰው ሆነን ሳይሆን ኃጢአተኛ ሆነን ተሸክሞን እስከዛሬ አኖረናል። እግዚአብሔር ትልቅ ነው። ምንም ነገር ምንም የለም። ልጆቼ ጋር ስለተገናኘው ቤተሰቦችን ስላየው ብቻ ነው እኔ የማመሰግነው። በህይወት ስላለው ብቻ አመስግኑ። በመጀመሪያ ሁላችሁም በጌታ በኢየሱስ ስም ሰላም ናችሁ። ብዙ ዓመት ከእናቴ ጋር መኖር ፈልግ ነበር። ከእናትና ከአባቴ ጋር መቆየት ፈልግ ነበር። እግዚአብሔር ግን አላሳፈረኝም። ይህንን ሁሉ መከራ አልፌ ጭንቀት አልፌ እዚህ ጊዜ ስላደረሰኝ እግዚአብሔርን አመስግኑልኝ በእውነት። ሁለቱንም ስላገኘው በጣም ደስ ብሎኛል። እውነት በጣም ነው የምወዳቸው። በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል እናቴን ስላገኘኋት እና እግዚአብሔርን አመስግኑልኝ።